በርካታ ንጹሃኖች እየጠፉ እያለቁ ስለሆነ ይሄንንም እናንተ እውቅና ይዘን በጋራ ምንድን መስራት መቻል አለብን። የአማራ ፋኖ እንደ ተቋምና እንደ ድርጅት ሲጀመር ሁላችንም የወጣነው ግፉ በስቶብን መከራው በኢትዮጵያ ላይ በአማራ ላይ በቤተ ክርስቲያን ላይ በመስጊዶች ላይ በተቋማት ላይ በርካታ የሆኑ አባቶች በርካታ የሆኑ ተቋማቶች እየፈረሱና እየወደሙ ስለሆነ ይሄንን ቁጭ ብለን ማየት ስላልቻልን ነው። እንግዲህ በደብረ ኤልያስ በዋልድባ ገዳም ታውቃላችሁ በርካታ ደብረ ኤልያስ ላይ ዋልድባ ገዳም ላይ ከ27 የበለጡ ምዕመናን ታርደዋል። በስም ብቻ አብይ አህመድ ስለተባለ ብዙ ሰው የእስልምና እምነት ወይም የእስላም መሪ መጣ በሚል በስተት መንገድ ሙስሊሙን ይገልና ክርስቲያን ነው የገደለው ክርስቲያኑን ይገልና ሙስሊም ነው የገደለው በማለት ሁለቱን እምነት ለማጋጨት ሀያል ጊዜ በሺህ ዓመታት የቆዩ እምነቶችን እኛ በእምነት የተጣላ አካባቢ የለንም። እስልምናና ክርስትና ሀያል ዘመን ተቻችሎ ተዋዶ የኖረ እምነት ነው። ከማንም እምነት ጋር ጸብ የለም። ነገር ግን አሁን ላይ የመጣው ስርዓት አማራን በሙሉ የማጥፋት ዘመቻ ነው እየተፈጸመ ያለው። ሙስሊም ስለሆነ የተረፈ የለም። አርሲ ላይ በሁለት ቀን ብቻ ከ46 በላይ ክርስቲያኖች ታርደዋል። መገደል አለም ታርደዋል ነው። እንግዲህ የደረስንበትን ዘመን አስቡት። በተመሳሳይ አርሲ ላይ አሁንም ከ12 በላይ 7 ምናልባት በክርስትናን ቄስ ወይም ጳጳስ በምንላቸው ልክ በእስልምና እንትኑ ደግሞ ሸህ ወይም ዑለማ የምንላቸው አሉ። ታላቅ አባቶች አስተምሮ ያላቸው ማለት ነው። የአንድ ቤተሰብ 7ቱንም አርደው ነው የጣሏቸው። ገርጨጭ ላይ ከ150 በላይ ንጹሃን ምንም የማያውቁ ፋኖ ተዋጊ ነው፣ መሳሪያ ይዟል፣ ጦር ይዟል። ያ ላላማው ስለወጣ ቢሞት ያለ ነው። ግን ከቤት ውስጥ እየወጡ ነው እየረሸኗቸው እየገደሏቸው ያሉ። ከ150ዎች ውስጥ 12 ወይ 6 ዓመት ህፃን ናቸው የተገደሉት። እንግዲህ እነዚህ ህፃን ስለ ፖለቲካ ምን ያውቃሉ? ስለ መንግስት ምን የሚያውቁት ነገር አለ? ስለዚህ አረመኔ የሆነ ሰራዊት ነው የመጣብን። ይሄንን ለመከላከል ሁላችንም አሁን ላይ በአንድነት መቆም መቻል አለብን። በቅርቡ በዚህ 2 ቀን ውስጥ መርጦ ለማርያም ነፍሴ ላይ 2 ሰዎች ያለምንም ምክንያት ገለዋቸው ነው ሄዱ። አሁን ባለው በገና ጾም ውስጥ በተመሳሳይ የሁለት አርሶ አደሮችን በሬ አርደው በልተው ደብድቧቸው ነው ሄዱ። አሁን ትናንት ወዲያ ማለት ነው። ስለዚህ ምንም እምነት የሌለሽ የሰይጣን ወይም የ66 አምላኪውም ተከታዮች ናቸው። ስለዚህ እኔ አባቶች በደንብ ልታስተምሩ ይገባል። በርካታ የንስሐ ልጆች አሉ በውስጣችሁ የምታስተዳድሯቸው የምትመሯቸው በርካታ የሆኑ ብዙ ልጆች አሉ። ቤተክርስቲያን እያለቀ ነው። ቤተክርስቲያን እየተቃጠለ ነው። ቤተክርስቲያን እየወደመ ነው። አማኙ እየታረደ ነው። አማራ በመሆኑ አንገቱ እየታየ መስቀሉ እየታረደ ነው ያለ። የኛ ነዚህ ሰላም መሆን ብቻ ወንድሞቻችን እህቶቻችን እያለቁ ነው። እዛ የሚገደለው አማራ እዛ የሚገደለው ክርስቲያን የኛ ነው። የኛ ልጆች ናቸው። ለነሱ ማን ድምጽ ይሆናቸው? ማን ይጩላቸው? ግዴታ ሀዘኑ በእያንዳንዳችን ቤት ውስጥ መግባት አለበት። ስለዚህ ከዚህ በላይ እምነታችንን ከማጥፋት በላይ ምዕመናኑ ከሌለ ቤተክርስቲያን ብንገነባው ምን ይሰራል? አማኙ ከሌለ ተከታዩ ከሌለ እኮ ቤተክርስቲያን ምንም አይሰራልን። ቤተክርስቲያን የምናሰኛት እኮ እኛ ነን፣ ህዝቦች ነን። ተከታዩ ነው አማኙ ነው አይደለም እንዴ? አይደለም። ስለዚህ እያለቀ ነው አማራ። በአንድም ይሁን በሌላ መንገድ እየጠፋ ነው ያለ፣ እየታረድን ነው ያለ ነው። ይሄንን ለማድረግ ደግሞ ሁላችንም አንድ መከላከል መቻል አለብን። በግብርናው በኩል ስንመጣ ከጦርነት የተረፈውን እንኳን በራብ ለመግደል ኦሮሚያ ክልል ውስጥ በ2000 ብር አንድ ኩንታል እየተሸጠ
ከኛ ግን ከ8000 ብር በላይ ነው ባለፈው አመት ሲሸጥ የነበር። ይሄ አማራን ለማውደም አማራን በድህነት ውስጥ ለማስቀመጥ እየተደረገ ያለው የተለያዩ ሴሮች ናቸው። ጤና መድን አሁን ተጀምሯል። አንድ ሰው እኛን እርምጃ እንወስዳለን በቀጥታ በአባወራ ደረጃ 1500 ብር እንድትከፍሉ ተወስኖ መጥቷል። አቅማላችሁ ይሄን ማድረግ ይችላል። እስኪ ምን ያክሉ አርሶ አደር ነው የዛሬ አመት ከፍላችሁ የታከማችሁ? እውነት በታከማችሁት ልክም በቂ መድኃኒት ቀርቧል? አግኝታችኋል? እንደው የወባ መድኃኒት እንኳን በአግባቡ በቅጡ ይሰጧችኋል? አይ አልቋል፣ ይሄ ከኛ ለውጭ ግዙ አይደለም የምትባሉት።